ዛሬ እጅግ በጣም ፍቅር በምትሰጡ ማህበረሰብ ውስጥ በመገኘቴ የተሰማኝን ደስታ ልገልጽላችሁ እወዳለሁ። ድሬዳዋን ለመርገጥ ሁሌ እንዳለምነ ሁሌ እንዳሰብነ የሰው ልጅ ሐሳብ አይሞላም አላህ ካልጻፈውና ዛሬ በጣም በመናከብረው ልናገኘው በመናፍቀው ሁሌ ሲደውሉልን ቀጠሮ ለነሰላህዲን ሁሌን የምናወራው አልሳካልም ብሎ ዛሬ አላህ በጻፈው ቀን ثم جئت على قدر يا موسى እናንተ ፊት ስላሰየመን አላህን በእጅጉ አመሰግናለሁ። አልহামዱሊላህ ረብል ዓለሚን። ገና ስንገባ ስቴዲየሙን ስንጎበኝ ክቡር ከንቲባ አሁን ከፊታችን ቢኖር ደስ ይለኛል። ያደረጋችሁልን አቀባበል እጅግ በጣም የተለየ ነው። አላህ ያክብራችሁ፣ አላህ ይውደዳችሁ። የከፍተኛ የመጅሊስ አመራሮች፣ ዑለማዎቻችን፣ የወጣቱ ካውንስል አመራሮች የነገ ብቻ አይደለም የዛሬም የሀገሪቱም የዲኑም ተስፋ ወጣቶች ዳግም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንደምታውቁት ዛሬ አልፎ ሀጅ ዚያራ እንጂ ድሬዎችም እንዘይርበት ፕሮግራም ዛሬ አይደለም። ከናንተ ጋር በአላህ ፍቃድ በስፋት እንገናኛለን፣ በስፋት እናወራለን በአላህ ፍቃድ። ዛሬ እንደው እንዳልፎ ሀጅ ካውንስሉን አጅቦ እንደመጣ ለወጣቱ ካውንስል የኛን ሚና የድምጻችን ይሰማ ጉዞ የምናስረክብበት መድረክ እንጂ የዳዕዋ የመተዋወሻ ሰፊ መድረካችን አይደለም። እሱ በአላህ ፍቃድ ይደገማል ኢንሻአላህ። ወጣቶች ናችሁና ሁለት ሶስት ነጥቦችን አደራ ልበላችሁ። የመጀመሪያው የዚህ ዲን እመኑኝ የዚች ሀገር ዘቦች እናንተ ናችሁ። ዲን ሀገር ልክ እንደ ዱላ ቅብብሎሽ ነው። ዑለማዎቻችን መሻይኾቻችን ዱላውን ለኛ አቃብለዋል፣ እኛ ለዓመታት አሩጠነዋል። አሁን የምትረከቡ እናንተ ናችሁ። እኛ ከኋላ ሆነን በሐሳብ እናግዛለን፣ በዱዓ እናግዛለን። ዋና ሚናው የእናንተ ኃላፊነት ነው። ኢኒ ጃዒሉን ፊል አርድ ኸሊፋ፣ አንዱን አንዱ እየተካ ሚኖር ፍጡር አደርጋለሁ አለ አላህ። ወይም ኢኒ ጃዒሉን ፊል አርድ ኸሊፋ፣ የኔን ሚና የሚወጡ አምባሳደር አደርጋለሁ ብሏል። የእስላም አምባሳደሮች የዚች ሀገር አምባሳደር እናንተ ናችሁ። ወጣቶች የዲኑ ዘብ እናንተ ናችሁ። ከናንተ አቅጣጫ እስላም እንዳይጠቃ፣ ከናንተ አቅጣጫ ኢትዮጵያ እንዳትጠቃ